ሰላም ውድ ቤተሰቦቼ እንዴት ናችሁ? ዛሬ እንግዲህ ከአሊኤክስፕረስ የተቀበልኩትን ኦርደር አብረን አንቦክስ እናደርጋለን ማለት ነው። እንግዲህ እኔ ኦርደር ሳደርግ 3 ኦርደሮች ነበር ያደረኩት። በተለያየ ካርት ነው ካርት ውስጥ አስገብቼ ግን በተለያየ ትዕዛዝ ከተለያየ ሰፕላየር ነው ቀረጥ እንዳይገባበት ያዘዝኩት ማለት ነው። እንግዲህ በተመሳሳይ ቀን ነበር ያዝኩት። እንዳጋጣሚ ሆኖ አንዱ እጄ ላይ ደርሷል ማለት ነው። ቴክስት ገብቶልኝ ማርች 2 አካባቢ ነበር ኦርደር ያደረኩት። ከ20 ቀን በኋላ ዛሬ ማርች 22 ከፖስታ ቤት ቴክስት ተልኮልኝ ሄጄ ተቀብያለሁ ማለት ነው። ይሄን ይመስላል። ኤርፓድ ነው። በነገራችን ላይ ይሄን ያዘዝኩበትን ዋጋ አታምኑኝም። ያው ፈርስት ኦርደር ሲሆን አሊኤክስፕረስ ላይ ዲስካውንት እንዳለ ሁላችንም እናውቃለን። ወደ 70% ዲስካውንት አለው። ሁለተኛ ኦርደር ግን እንደዛ አይደለም። እዚህ ጋር እንደምትመለከቱት ይሄን ኤርፓድ $1 ነው የገዛሁት ማለት ነው። በቀኑ እንደውም ከጠበቅኩት ኤርለር ነው የደረሰኝ። እንግዲህ ያው አንቦክስ እናድርገው እስኪ እቃውን ኳሊቲውን እያየ ነው። የተለያየ ጥያቄዎች ካላችሁ ፖስታ ቤት በኩል ምን ያህል ቀን ነው በምን ያህል ቀን ነው የሚደርሰው የተለያዩ ነገሮችን ጠይቁኝ። ኦልሬዲ በቻልኩት መጠን ቪዲዮም ሰራለሁ ለመልስላችሁም እሞክራለሁ ማለት ነው። እቺን ኤርፎን ነው ያዘዝኳት። እኔ በብላክ ነው ያዘዝኩት። የተለያየ ከለር ነበረው። ይሄ ቻርጅ ማድረጊያው ነው። እንግዲህ እኔ ከጠበቅኩት በላይ ነው ያገኘሁት። ቆንጆ ነው። $1 እንግዲህ ይሄን የመሰለ ኤርፎን አዘናል ማለት ነው። የተለያዩ ከለሮች ዲስፕሌይ ያለው ኤርፎኑ ይሄ ነው። እናንተም ለማዘዝ የተቸገራችሁ ካላችሁ ስለ አሊኤክስፕረስ ስለ ባይቢት ካርድ በማስተር ካርድ ክፍያ መፈጸሚያው ማለት ነው የተለያዩ ነገር ድንገት ያላችሁ ነገር ካለ ኦልሬዲ ኮሜንት አድርጉልኝ። በተቻለ መጠን በቀጣይ ቪዲዮ አብራራላችኋለሁ። ለዛሬ ያስኩት ቪዲዮ ግን ይሄን ይመስላል። ቴንክ ዩ